የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ከዚህ በቀደም በፊት ተናግሬ ነበር፣ የሆነ ቪዲዮ ለቀን ነበርና ዳግም በአሪፍ ስራ እንደምመጣ ነግሬያችሁ ነበር እና አሁን ደግሞ ዛሬ ምንድነው ልክ ከመጀመሪያው ለመነሳት ያህል እንደ ውይይት ወይም ይሄን ሰብስክራይብ እያደረጋችሁ እንድትጠብቁ አሳስባለሁ። ዛሬ በምን ምክንያት ነው የመጣሁት? ስለ ወጣቶቹ ለማውራት ነው። ለምሳሌ በእኛ ሌቭል እድሜ ውስጥ ያሉትና ከኛ ከፍ ያሉ ወጣቶች በዚህ ዘመን ላይ የሚያሳልፉትን የህይወት አይነት ነው እና አብዛኞቻችን ከቤተክርስቲያን የወጡ ልጆች ይኖራሉ፣ ጓደኞቻችን ሊኖሩ ይችላሉ። ስፒሪቹዋል ላይፍ ላይ በፊት ጠንካራ የነበሩ አሁን ደግሞ የደከሙ ልጆች ሊኖሩ ይችላሉ። ከምን አንጻር ነው? ነገሮችን ከመጓጓት አብዛኛው አሁን ወጣትነት ላይ ስኬት ነው የምናስበው እና እያንዳንዱ ነገር ለኛ ዘሎ መድረስ ይመስለናልና ቀስ በቀስ በፕሮሰስ እንዳለው አይገባንም እና በዚህ ሐሳብ ምን ትላላችሁ? ዛሬ እኔ የምለው ሐሳብ ደግሞ ምንድነው ስለ ወጣቶቹ ለማውራት ከመጣው አይቀር አንድ ሐሳብ ይዤ ነው የመጣሁት እና ተስፋ የሚሰጠን ሚረዳን ሚያግዘን እንዲሁ ደግሞ ከምንም በላይ ሞራል በቃ በአይምሮ በጣም የሚደግፈን አይዟችሁ የሚለን ሰው ያስፈልገናል እና ያ ማለት እርዳታ አይደለም፣ አንድ ወጣት መድረስ ያለበት ቦታ መድረስ ስላለበት ነው እና ከዚህ የቀረውን ነገር ያው ኮሜንት ላይ አሳውቁኝ። ስለምን እንድሰራላችሁ የምትፈልጉትን ነገር አሳውቁኝ። አመሰግናለሁ። ሰብስክራይብ ሼር አድርጉልኝ።